ዛሬ አዲስ የምስራች አለ። ጨረቃዎቹ ዛሬ በሰላም ነገሮችን በውስጥ ፈተው ይመጣሉ ማለት ነው። ቤተሰብ እንግዲህ ያልሰማችሁ ካላችሁ ቶሎ ብላችሁ ሸርሸር አድርጉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሰላም ሰላም ብያለሁ። ይህን ቪዲዮ ትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ቡራና ሀይሚዬ ዛሬ በሰላም እንደሚመጡ ባለሙሉ ተስፋ ነኝ። እንግዲህ እኔ በውስጥ ሰምቻለሁ ማለት ነው። እኔ ደስ ብሎኛል በነገራችን ላይ ማለት ነው። ዛሬ በሰላም ይመጣሉ ብለውኛል ማለት ነው። እና እንግዲህ ፍቅራቸውን ያብዛላቸው። እውነት ለመናገር ጥሩ አልነበሩም፣ ጥሩ ላይ አልነበሩም። እንግዲህ ጥሩ ሆነዋል ሰምቻለሁ ማለት ነው። እንግዲህ የሰማሁትን ነው ለእናንተ ደግሞ የማካፍለው። ከውስጥ የነገረኝ ሰው አለ ማለት ነው። ሰላም ሆነው በሰላም ነገሮችን ፈተው በሰላም ዛሬ እንግዲህ ከችላሉ ማለት ነው። እንግዲህ ያው በነገራችን ላይ ብሩክና ሀይሚ ተጣሉ ብላችሁ ብዙዎቻችሁ ደስ ያላችኋላችሁ ማለት ነው። ብዙም ደስ እንዳይላችሁ ማለት ነው። እነሱ እኔ ነግራችኋለሁ እኮ ነግራችኋለሁ ዛሬ በአዲስ ነገር እንደሚመጡም ነግራችኋለሁ። ትናንትናም ተትናንት ወዲያም ነግራችኋለሁ። ምክንያቱም ቢጣሉ ራሳቸው እነሱ ተጣልተው ራሳቸውን ያርማሉ። ምን መሰላቸው? አንዳንድ ጊዜ ያለ መግባባት ነገሮች በጣም ብዙ ነገሮች አሉ። ያለ መግባባት ሀይሚና ብሩኬ ጋር ያሉት በቃ ያለ መደማመጥ ነው እና ስለዚህ ብዙዎቻችሁ ደስ ያላችኋላችሁ፣ እነሱን ለመነጣጠል የምትፈልጉ ሰዎች አላችሁ። በጣም ደስ ብሏችሁ ማለት ነው። እንግዲህ እነሱ አንድ ናቸው ዛሬም ነገም ማለት ነው እና እንግዲህ ዛሬ በጥሩ ቪዲዮ ይመጣሉ ብሎኛል። እንግዲህ የሰማሁትን ነው የምነግራችሁ። እንግዲህ ሁላችሁም ጠብቋቸው ማለት ነው። በሰላም ይምጡልን ማለት ነው። እኛ የምንፈልገው በነገራችን ላይ ሰላማቸውን ነው፣ ፍቅርና አንድነታቸውን ነው የምንፈልገው። ምክንያቱም እነሱ ኮሽ ባሉ ሰዓት ኦዲየንሶቻቸው በጣም ብዙ ኦዲየንሶች እየተጣሉ በቃ የሌለ ነገር እየገቡ እንዲሁም ደግሞ በጣም የሚታመሙ ልጆች አሉ። በቃ ተለብ ስለሚወዷቸው ማለት ነው እና ብዙ ነገር የሚሆኑ ልጆች አሉ ማለት ነው እና ስለዚህ ለነሱ ራሱ በቃ ያኔ ሰላም ሆነው ይመጡ ደስ ይላል። ፍቅር ሆነው ይመጡ በጣም ነው ደስ የሚለው። ማንኛውም ሰው ቢሆን ተጣላ ተደባደብ የሚባለው ነገር የለም። ግን ምን መሰላችሁ አንዳንድ ጊዜ የማያግባቡ ነገሮች አሉ። የሰውን ነገር ደግሞ መስማት እውነት የሰውን ወሬ ማንኛችሁም እውነት ለመናገር ማለት ነው ቤተሰብ የሰው ወሬ አትስሙ። የሰው ወሬ ተሰማችሁ ገደል ትገባላችሁ። ማንኛችሁም ብትሆኑ ማለት ነው የሰው ወሬ መስማት የለብንም። በተለይ አሁን ስደት ላይ ያለነው አጠቃላይ ማለት ነው እንግዲህ ብዙዎቻችን ፍቅረኛ ያለን ባል ያለን በቃ የተለያየ ነገር ያለን ሰዎች ነን ማለት ነው እና በዛ ሰዓት እንግዲህ ያልተባሉ ወሬዎች አሁን በዚህ ዘመን ፎቶዎች የሌሉ ነገሮችን እያቀናበሩ ምናምን እያላኩ ተባላችሁ ወይም ተፍቅራኛችሁ የሚያለያያችሁ በጣም ብዙ ልጆች አላችሁና ስለዚህ ያን ነገር ትኩረት አትስጡት። ራሳችሁ ታላያችሁ ራሳችሁ ባይናችሁ አይታችሁ ያን ነገር ራሳችሁ ታልደረሳችሁበት እንደዚህ አድርጓል ብላችሁ ተስፋ ቆርጣችሁ ያልሆነ ውስጥ አትግቡ። ምክንያቱም ያልሆነ ነገር ውስጥ ተገባችሁ በኋላ ያ ሰው ደግሞ እንደተቀመጠ ትታገኙት በጣም ነው ጣጣት ውስጥ የምትገቡት ማለት ነው እና አሁንም የቡራና የሀይሚ ነገር እንደዛው ነው ማለት ነው። ምክንያቱም እሱ ወይ በሌለበት ነገር ነው ያ ነገር የተደረገው ወይም ኖሮበትም ቢሆን ብቻ ያንን የሚያውቅ የለም። እሷ ያየችውን ነገር አይቻለሁ ነው ያለችው አይደል? ስለዚህ ያን ነገር ደግሞ እሷው ራሷ እስከምትደርስበት ድረስ መታገስ እንዲሁም ደግሞ ያን ነገር እውነት ተሆነ ጠይቃ ራሷ አሳይታ ያንን በቀላል መንገድ ማለት ነው ጠርታ አስሯ ጠርታ ይሄን ነገር አይቻለሁ እውነት ነው ወይ ብላ መጠየቅ መብቷ ነው አይደል? ስለዚህ ያን ነገር ደግሞ መልስ ታገኝበታለች። እንደዚህ ርቀውም አይሄዱ ነገሮችም አይብሱ፣ እንደገና ደግሞ ኦዲየንሶቻቸውም አይጣሉ። በጣም ብዙ ነገሮች ይፈቱ ነበር በውስጥ ማለት ነው። ግን እንግዲህ ቅመሟ ደግሞ ታውቃላችሁ የሆነ በቃ ንዴት አለባት፣ እልክ አለባት። በቃ ነገሮች በቃ ያኔ ግልጥ ሳልሆኑላት እናቃታለን ሁላችንም አይደል? ስለዚህ እነኛ ነገሮች ግልጥ ለማውጣት ደግሞ በጣም ብዙ ርቀት ትሄዳለች።
ካሁን በፊትም እንደዚሁ በቃ የሄደችው መንገድ በጣም ሩቅ መንገድ ሄደው እንደዛ ሆኖ ብቻ እንደገና ተመልሰው ከዛ ቦታ በጣም ሰላም ሆኖ ፍቅሬ በጣም በቃ ደስ የሚል ፍቅሬ እያሉ አሁን ደግሞ በመሀከል እንግዲህ ተመልከቱ፣ በመሀከል ደግሞ ያልሆነ ነገር በቃ ገባ። እንግዲህ ይሄ ነገር እውነት ነው ወይስ ውሸት ነው የሚባለውን ነገር እሷ ራሱ እኮ በደንብ አታውቀውም፣ እውነት ለመናገር ማለት ነው። ምክንያቱም እንዳወራራ ከሆነ ሀይሚዬ ይሄንን ነገር በቪዲዮ ነው ወይ ምናምን ትላት፣ ታንትን አሳይ በቪዲዮ ነው ወይ ትላት። አይ እኔ ቴክስት ወይም የሆነ የተላላከው ነገር ቴክስቶች የሆኑ ነገሮች መልእክቶች ሊሆኑ ይችላሉ እንጂ ያን ነገር እኔ አላየሁም ነው ያለችው። ስለዚህ ያው ባለቤቷ ትመጣ እሷ ትነግርሃለች ነው እያለች የነበረችው ማለት ነው። እንግዲህ ደግሞ ያንን ነገር ያ ነገር ደግሞ ባለቤቷ መጣች ማለት ሴትዮዋ በፊት ያሳለፉ ላይፍ ሊሆን ይችላል፣ ብቻ አይታወቅም። ያቺ ሴት መጣይ መሀከላቸው ገባይ ማለት የብስ ነገሮች በቃ እንዲከብዱ ነው የሚሆኑት። በቃ በጣም የሌለ ነገር በቃ እንዲከብዱ መሀከላቸው ሌላ ሴት ተገባች፣ በጣም የከበደ ነው የሚሆነው እና ስለዚህ ነገሩን እንደዚህ መለስ ማድረግ በጣም ጥሩ ነው ብዬ ነው የማስበው። ነገሮችም ደግሞ ማስተዋል እነኛ ነገሮች እንደዚህ ይሆናሉ ወይ እኔ የዚህን ያህል አምነዋለሁ የዚህን ያህል አምናታለሁ የሚባል ነገር አለና ያን ነገር መተዋወቅ አለባቸው። ይሄን ነገር ባድርገው እንደዚህ ያመጣብኛል ብሎ ማሰብ አለ። ቀስ ብሎ ማስተንተን የሚባል ነገር አለ። እና በደንብ ተንትኖ በደንብ አይቶ ያ ነገር እንደዚህ ይሄን ነገር ባወጣው እንደዚህ ይረብሻል ወይ እንደዚህ ባደርገው ይሄ ነገር እውነት ነው ወይ ብሎ አስቦ አገናዝቦ ዋናውን ያንኑ ሰውየውን በቃ የተባለውን ሰው ቀጥታ ያንን መልእክት ይዞ ሄዶ እዛ ሰውዬ ጋር ይሄ ነገር የመቼ ነው ያሁን ነው ወይስ የቆየ ብሎ ቢጠየቅ እርግጠኛ ነኝ ይመልሳል። ያሁንም ሆነ የመቼም ይሁን ብቻ ይመልሳል። እርግጠኛ ነኝ፣ በእርግጠኝነት ነው የምነግራችሁ። እና ስለዚህ ያን ነገር ደግሞ ሀይሚዬ እንግዲህ አችልም እንግዲህ ታውቃታላችሁ። በቃ ቀጠልጠል ነው የምትለው በአንድ ጊዜ ማለት ነው። ቡክ ነው የምትለው። እንግዲህ ደግሞ ቡራም እንደዛው ቡክ ይላል። በቃ ቡክ ተያይዘው በቃ ይናደዳሉ ማለት ነው። እና ስለዚህ ንዴታችሁን እባካችሁ በረድ አድርጉት። እባካችሁ በቃ ነፍስ ወቁ። ካሁን በኋላ እኮ ልጅነት አይገኝም። ማሰብ አለ፣ ማስተዋል አለ፣ መጋባት አለ፣ ልጅ መውለድ አለ፣ ብዙ ታሪኮች አሉና ስለዚህ ነገሮችን እያሰባችሁ እያገናዘባችሁ መሄድ አለባችሁ። ካሁኑ እንደዚህ ሁልጊዜም በተፈጠረ ሰዓት በትዳራችሁ ራሱ ትዳር ራሱ ሆናችሁ እኮ ሌላ ዓለም ውስጥ ትገባላችሁ። በቃ የሌለ ነገር ውስጥ ትገቡና ነገሮችን ኩላ ታበላሻላችሁ ማለት ነው። ስለዚህ አንደኛችሁ ሰከን ማለት አለ